ሰላም እንዴት ናችሁ ውድ ቤተሰቦቼ ሰላማችሁ ሁሌም ይብዛልኝ። በዛሬ ቪዲዮ እንግዲህ ለዩቲዩባችን እንዴት ፕሌሊስት ማዘጋጀት እንደምንችል አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውንም ላይክ በማድረግ ለሌሎች አድርሱ። እንግዲህ ፕሌሊስት ማለት ተመሳሳይ ኮንተንት ያላቸው ወይንም ተመሳሳይ ካታጎሪ ያላቸውን ቪዲዮችን አንድ ላይ የምንሰበስብበት ቦታ ነው ማለት ነው። ይሄ እንግዲህ ለምን ይጠቅመናል ካላችሁኝ፣ አንደኛ ለቪው ይጠቅማል ማለት ነው። ሌላው ደግሞ አንዱን ቪዲዮ እንደጨረሱ ቀድም ያስቀመጥናቸውን ወይም ተመሳሳይ ካታጎሪ ያላቸውን ቪዲዮችን ጨርሰውላችሁ ይወጣሉ ማለት ነው። ምክንያቱም ተመሳሳይ ስለሆኑ ማለት ነው። ሌላው ጥቅሙ ደግሞ ሞኔታይዝ ለሆናችሁ ደግሞ ጥሩ ገንዘብ ያመጣላችኋል ማለት ነው። ስለዚህ እንዴት ነው ተመሳሳይ ኮንተንት ያላቸውን ፕሌሊስት ክሬት አድርገን የምናስቀምጠው የሚለውን አንድ ላይ እናያለን ማለት ነው። ተከታተሉኝ። በመጀመሪያ እንግዲህ እቺን ፕሮፋይል አይከን አንድ ጊዜ ክሊክ እናደርጋለን። ክሊክ ካደረግን በኋላ የምንገባው የት ነው? ዩቲዩብ ስቱዲዮ ምትላለች። እዚህ ታች ላይ ዩቲዩብ ስቱዲዮ ምትላለች። እሷን አንድ ጊዜ ክሊክ እናደርጋለን። በትክክል እንደምትመለከቱት እንግዲህ አምጥቶልናል ማለት ነው። ይሄ እንግዲህ የዩቲዩባችን አጠቃላይ ሂስትሪ ያለበት ቦታ ነው ማለት ነው። ቀጥሎ እንግዲህ ዳሽቦርድ አለ። ታች ላይ ደግሞ ኮንተንት ሚል አለ። እሷን አንድ ጊዜ እነካታለን። እዚህ ጋር በጎን እንግዲህ ፕሌሊስት ምትላለች። እሷን አንድ ጊዜ እነካታለን። እኔ ከዚህ በፊት ክሬት ያደረኳቸው ናቸው እነዚህ ማለት ነው። ፕሮፋይላችሁ አጠገብ ያለች ክሬት ምትላለች። እሷን አንድ ጊዜ እነካታለን። ከነካናት በኋላ እንግዲህ እዚህ ታች ላይ ኒው ፕሌሊስት ምትላለች። እሷን አንድ ጊዜ እነካታለን። ከነካም በኋላ እንግዲህ ይሄን ይሰጠናል ማለት ነው። ቀጥሎ እዚህ ጋር እንግዲህ ፕሌሊስት መፍጠር የፈለጋችሁበት ስም እዚህ ጋር እንሰጣለን ማለት ነው። እኔ ዛሬ ዩቲዩብ ክላስ ብያለሁ ማለት ነው። እናንተ የፈለጋችሁትን ማለት ትችላላችሁ ማለት ነው። እኔ አሁን ዛሬ የዩቲዩብ ክላስ ቪዲዮዎች ብዙ ስላለኝ እዛ ለመሰብሰብ ስለሚጠቅመኝ እችን ክሬት እናደርጋለን ማለት ነው። ዲስክሪፕሽን መጻፍም ትችላላችሁ፣ አለመጻፍም ችግር የለውም እሱ። ቪዚቢሊቲ እዚህ ጋር ታች ላይ ይሄን ፕሌሊስት ሁሉም እንዲያይ ከፈለጋችሁ ፐብሊክ ሚለውን ትመርጣላችሁ ማለት ነው። ፕራይቬት እንዲሆን ከፈለጋችሁም እንደዛው፣ አንሊስትም እንዲሆን ከፈለጋችሁ እንደዛው። ስለዚህ እኔ ዛሬ ሁሉም ሰው እንዲያየው ስለምፈልግ ፐብሊክ ሚለውን እንመርጣለን ማለት ነው። ቀጥሎ እንግዲህ ላንጉጅ ሚል አለ ማለት ነው። ቪዲዮ የሰራችሁበት ቋንቋ ነው የምትመርጡት እዚህ ጋር ማለት ነው። ስለዚህ እኔ ዛሬ በአማርኛ ስለሰራው አማርኛ እንላለን ማለት ነው። በአፋርኛ ሰርታችሁ ከሆነ በአፋርኛ። ስለዚህ ብዙ አይነት አሉ። እኔ ዛሬ አማርኛ ስለሆነ አምሃሪክ ሚል አለ። እሷን አንድ ጊዜ ነካታለው ማለት ነው። እዚህ ታች ላይ ምን እናደርጋለን? ክሬት ምትላለች። እሷን አንድ ጊዜ ነካታለን። በትክክል አሁን እንግዲህ ክሬት አድርጎልናል ማለት ነው። እዚህ ጋር እንግዲህ አድ ቪዲዮ ምትላለች። እሷን አንድ ጊዜ እነካታለሁ። ይሄ አፕሎድ አለ። ሁለተኛው ደግሞ ቹዝ ሚል አለ ማለት ነው። ይሄ ቹዝ የሚባለው ውስጥ አፕሎድ ያደረግናቸው ቪዲዮዎች ናቸው ማለት ነው። እኔ ዛሬ ከዛ ውስጥ ነው ሴሌክት እያደረግኩ አድ የማደርገው ማለት ነው። ቹዝ ሚለውን አንድ ጊዜ ክሊክ አደርጋለሁ። ክሊክ ካደረግን በኋላ እንግዲህ እነዚህ ቪዲዮዎች አሉ ማለት ነው። እነዚህን ቪዲዮዎች አሁን ለምሳሌ ቅድም ክሬት ያደረኩት ስለ ዩቲዩብ ክላስ ነው ማለት ነው። እሱን የሚመለከት ቪዲዮዎችን ቼክ እናደርጋለን ማለት ነው። እቺ ቦክሷ ላይ ቼክ እናደርጋለን። ለምሳሌ እነዚህ ናቸው እንበልና እነዚህ አራቱ ቪዲዮዎች ተመሳሳይ ካታጎሪ ያላቸው ነው። ስለዚህ ታች ላይ እዚህ ጋር ደን ምትላለች። እሷን አንድ ጊዜ እነካታለን። በትክክል አንድ ላይ አሰባስበን አስቀምጠናል ማለት ነው። ተመሳሳይ ካታጎሪ ያላቸውን አንድ ላይ አስቀምጠናል ማለት ነው። አሁን እንደምትመለከቱት ከላይ አራት ቪዲዮዎች አንድ ላይ አስቀምጠናል ማለት ነው። ስለዚህ ውድ ቤተሰቦቼ እንደዚህ ያደረጋችሁ ቻናላችሁን ማሳደግ ትችላላችሁ፣ እንዲሁም ብዙ ገንዘብ መስራት ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። ቀጣይ እስከምንገናኝ ሰናይ ጊዜ